ከጥፋት ውሃ በፊት በነበረው ዓለም በሰው ልጅ ታሪክ መዝገብ ውስጥ እጅግ አስገራሚና አስፈሪ ተብሎ የሚታወቁ ፍጥረታት ነበሩ። ስማቸው ሲነሳ ፍርሃትንና መደነቅን የሚችሩ በጥንካሬያቸው አቻ የሌላቸው በቁመታቸውም ሰማይ የሚነኩ የሚመስሉ ኔፊሊሞች። እነዚህ ፍጥረታት እነማን ናቸው? ከመላእክት የተወለዱ ዲካናዎች ወይስ በኃጢአት የወደቁ የሰው ዘር? መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 6 ላይ ስለ እነርሱ ሲናገር በዚያ ዘመን ነፍሊሞች በምድር ላይ ነበሩ ይላል። ይህ አረፍተ ነገር ለሺህ ዓመታት የነገረ መለኮት ምሁራንን፣ የታሪክ ተመራማሪዎችንና የመጽሐፍ ቅዱስ አንባቢዎችን ሲያከራክር ኖሯል። ዛሬ የጥንቱን ዓለም መጋረጃ ገልጠን ከመጽሐፍ ቅዱስ ጥቅሶች በስተጀርባ የተደበቀውን እውነት እንፈልጋለን። ወደ ጥንቱ ዘመን፣ ወደ ሰማይ መላእክትና ወደ ምድር ሴቶች ግንኙነት፣ ወደ ግዙፋኑ ዓለም በዝርዝር እንጓዛለን። ስለ ኔፊሊሞች ስናወራ መነሻችን ኦሪት ዘፍጥረት ምዕራፍ 6 ነው። ጥቅሱም እንዲህ ይላል፣ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰዎች ልጆች ቆንጆዎች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እዚህ ጋር ነው ትልቁ ጥያቄ የሚነሳው። የእግዚአብሔር ልጆች የተባሉት እነማን ናቸው? የሰዎች ልጆችስ የተባሉት እነማን ናቸው? በመቀጠልም ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር ልጆች የሰዎችን ልጆች ባገቡ ጊዜና ልጆችን እንደወለዱላቸው ጊዜ በዚያ ዘመንና ከዚያም በኋላ ኔፊሊሞች በምድር ላይ ነበሩ። እነዚህም በድሮ ዘመን ስማቸው የታወቀ ኃያላን ሰዎች ነበሩ። ኔፊሊም የሚለው ቃል ናፋል ከሚለው የዕብራይስጥ ቃል የወጣ ሲሆን ትርጉሙም የወደቁት ወይም ዘ ፎለን ዋንስ ማለት ነው። ይህ ስም ሁለት ትርጉም ሊኖረው ይችላል። አንደኛ ከሰማይ የወደቁት መላእክት ልጆች መሆናቸውን ወይም ደግሞ በሰው ልጆች ላይ ውድቀትንና ጥፋትን ያመጡ መሆናቸውን ያመለክታል። በዚህ ዙሪያ 3 ዋና ዋና እይታዎች አሉ። አንደኛ የመላእክት እይታ ወይም the angelic view ሲሆን ይህ እይታ እጅግ ጥንታዊና በብዙ የጥንት አባቶች ዘንድ ተቀባይነት የነበረው ነው። በዚህ ትርጓሜ መሰረት የእግዚአብሔር ልጆች የተባሉት የወደቁ መላእክት ናቸው። እነዚህ መላእክት የሰውን ሥጋ ለብሰው ከሰው ልጆች ሴቶች ጋር ግንኙነት ፈጠሩ። ከዚህ ተፈጥሯዊ ካልሆነ ግንኙነት የተወለዱት ፍጥረታት ደግሞ ኔፊሊሞች ወይም ግዙፋን ናቸው። ይህን እይታ የሚደግፉ የመጽሐፍ ቅዱስ ጥቅሶች አንደኛ ኢዮብ 1:6 እና 2:1 ናቸው። እዚህ ቦታ ላይ የእግዚአብሔር ልጆች የሚለው ቃል መላእክትን ለማመልከት ጥቅም ላይ ውሏል። ሌላው ይሁዳ 1:6 መኖሪያቸውን የተዉትን መላእክት እንደ እነርሱም ዝሙትን ያደረጉ የሚለው ቃል መላእክትን ከተፈጥሮ ውጪ የሆነ ግንኙነት ማድረጋቸውን ይጠቁማል። እንዲሁም በሁለተኛ ጴጥሮስ ምዕራፍ 2:4 ላይ ኃጢአት ያደረጉ መላእክትን እግዚአብሔር እንዳልራራላቸው ይናገራል። ይህ እይታ ኔፊሊሞች ለምን ግዙፋንና ልዩ ኃይል ያላቸው እንደሆኑ ያብራራል። ምክንያቱም መነሻቸው ሰማያዊና ምድራዊ ቅልቅል ስለሆነ ነው። ሁለተኛው እይታ የሴት መስመር እይታ ሲሆን ይህ እይታ በብዙ ዘመናዊ የነገረ መለኮት ምሁራን ዘንድ የሚደገፍ ነው። በዚህ ትርጓሜ መሰረት የእግዚአብሔር ልጆች የተባሉት የአዳም ልጅ የሆነው የሴት ትውልዶች ወይም ፈራሃና እግዚአብሔር የነበሩ ወንዶች ናቸው። የሰዎች ልጆች የተባሉት ደግሞ የተረገመው የቃየን ትውልድ የሆኑ ሴቶች ናቸው። ይህ እይታ እንደሚለው አማኙ የሴት ትውልድ ካላ አማኙ የቃየን ትውልድ ጋር በመቀላቀሉ ምክንያት ዓለም በኃጢአት ረከሰች። ሆኖም ይህ እይታ አንድ ትልቅ ችግር አለበት። ሁለት ተራ ሰዎች ቢጋቡ እንዴት ግዙፍና ኃያል ፍጥረት ሊወልዱ ይችላል የሚለው ጥያቄ በግልጽ አይመለስም። ሶስተኛው የኃያላን ነገስታት እይታ ወይም the royalty view ሲሆን አንዳንድ ምሁራን ደግሞ የእግዚአብሔር ልጆች የሚለው ቃል በጥንቱ ዘመን ለነበሩ ኃያላን ነገስታትና መሪዎች የሚሰጥ ማዕረግ ነው ይላሉ።
እነዚህ መሪዎች በጉልበታቸው ሴቶችን እየቀሙ በማግባታቸውና በምድር ላይ ግፍ በመሙላታቸው እግዚአብሔር ተቆጣ ይላሉ። ነገር ግን ይህ እይታ ከመጽሐፍ ቅዱስ ከተፈጥሮ በላይ የሆነ ትረካ ጋር ብዙም አይሄድም። ሶስተኛ የሄኖክ መጽሐፍን ስናይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ውስጥ የሚገኘው የሄኖክ መጽሐፍ ስለ ኔፍሊሞች አመጣጥ እጅግ ሰፊ መረጃ ይሰጣል። በመጽሐፉ መሰረት ትጉሃን ወይም ዎቸርስ የተባሉ 200 መላእክት በሄርሞን ተራራ ላይ ወረዱ። መሪያቸውም ሴሚያዛ ይባል ነበር። እነዚህ መላእክት ለሰው ልጆች የተለያዩ ጥበቦችን እንዳስተማሩ ይገልጻል። አዛኤል የጦር መሳሪያ መስራትንና ሜካፕን ወይም ጌጣጌጥን አስተማረ። ሌሎች መላእክት ደግሞ አስማትን፣ ኮከብ ቆጠራንና የእጽዋትን ምስጢር እንዳስተማሩ ይገልጻል። ከሴቶች ጋር በፈጠሩት ግንኙነት የተወለዱት ነፍሊሞች ግን እጅግ ክፉዎች ነበሩ። የምድርን ምርት በሉ፣ ከዚያም ሰዎችን መብላት ጀመሩ። በመጨረሻ እርስ በርሳቸው ተበላሉ፣ ምድርም በደማቸው ረከሰች። ይህ ግፍ ነው እግዚአብሔር የጥፋት ውሃን እንዲያመጣ ምክንያት የሆነው። ነፍሊሞች የምድርን ስርዓት ያናጉ፣ የእግዚአብሔርን የፍጥረት ሕግ የጣሱ ባዕድ ፍጥረታት ተደርገው ይወሰዳሉ። ከጥፋት ውሃ በኋላ የነበሩ ኔፍሊሞች። አንድ የሚገርም ጥያቄ አለ። ኔፍሊሞች በጥፋት ውሃ ከጠፉ በኋላ እንዴት እንደገና ሊከሰቱ ቻሉ የሚለው ነው። ዘፍጥረት 6:4 ላይ በዚያ ዘመንና ከዚያም በኋላ ኔፍሊሞች በምድር ላይ ነበሩ ይላል። መጽሐፍ ቅዱስ ከጥፋት ውሃ በኋላ ስላጋጠመው ግዙፋን በሰፊው ተርካል። አንደኛ አናቃውያን የእስራኤል ሰላዮች ወደ ከነዓን በሄዱ ጊዜ እኛ በፊታቸው እንደ አንበጣ ነበርን ብለዋቸዋል። ዘኍልቍ ምዕራፍ 13 ቁጥር 33። ሌላኛው ሬፋይትስ ወይም ሬፋውያን ሲሆኑ እነዚህም ግዙፋን ነበሩ። ሶስተኛ ጎልያድ። የፍልስጤማዊ ግዙፍ ታሪክ ለሁላችንም ግልጽ ነው። ቁመቱ 6 ክንድ ከስንዝር ወይም ወደ 3 ሜትር ገደማ ነበር። አራተኛ የባሳን ንጉሥ አግ። አልጋው ከብረት የተሰራና 9 ክንድ ወይም 4.5 ሜትር ርዝመት ነበረው። ዘዳግም 3:11 ላይ። እነዚህ ሁሉ የኔፊሊሞች ዘር ወይም ዝርያዎች እንደሆኑ ይታመናል። ይህ የሚያሳየው የወደቁ መላእክት ድርጊት ከጥፋት ውሃ በኋላም በሆነ መልኩ ቀጥሎ ሊሆን እንደሚችል ወይም የዘር ውርሱ በኖህ ልጆች ሚስቶች በኩል አልፎ ሊሆን እንደሚችል የሚጠቁሙ መላምቶች አሉ። ኔፊሊሞች የታሪክ ግዙፋን ብቻ አይደሉም። እነርሱ የመለኮታዊ ሥርዓት መፋለስ ምልክቶች ናቸው። እግዚአብሔር ሰውንና መላእክቱን በየወገናቸው ፈጥሯቸዋል። ይህን ወሰን ማለፍ ግን ጥፋት ያመጣ። ኔፊሊሞች የሰው ልጅ ያለ እግዚአብሔር ረዳትነት ኃያል ለመሆን በሚያደርገው ጥረት የተፈጠሩ ናቸው። ይህን ቪዲዮ እንደወደዳችሁት እርግጠኛ ነኝ። በሚቀጥለው ክፍል 2 ላይ የኔፊሊምን ታሪክ በሳይንስ፣ በጄኔቲክስ፣ በአርኪኦሎጂ ግኝቶችና በባህል በጥልቅ የምናይ ይሆናል። እስከዚያው ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ሰንብት።